ጸሎት ከጸለያችሁ በኋላ አረፍ በሉ። ችግሩ እኮ እኛ አረፍ ብለን ጎናችን ጋር ካለው ሰው ጋር እናወራለን። አረፍ ብለናል ግን እናወራለን። አረፍ ብለናል ግን ፌስቡክ እንጎረጉራለን። አርፈን አላረፍንም። ይገርም እኮ ተቀምጠን አልተቀመጥንም። አረፍ በሉ ማለት ነፍሳችሁን አዳምጡ ነው። በቤተክርስቲያን ውስጥ አስቀድሳችሁ ሊሆን ይችላል፣ የግል ጸሎታችሁን ጸልያችሁ ሊሆን ይችላል። ቁጭ በሉ፣ ረፍት አድርጉ እና አዳምጡት። ነፍሳችሁን ይነግራችኋል እግዚአብሔር። ቅርብ ነው ለነፍስ፣ ሕያዊት ናት፣ ለባዊት ናት፣ ነባቢት ናት። በቀጥታ ከእግዚአብሔር ምንነት ባህሪ ጋር የምትገናኝ እሷ ናት። ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው በነፍስ ባህሪ ነው። ትነጋገራለች። ይሄን ጉዳይ እንዴት አደረግከው ትላለች። ይሄን እኮ ማድረግ አግባብ አይደለም። አሁን ከዚህ ወጥተህ እዚህ ልትሄድ ያሰብከው አይደለም፣ ጥሩ አይደለም። ገሌን እንዲህ ልትለው አይደለ፣ ይሄማ ጥሩ አይደለም። እኛ እኮ ለነፍሳችን ቢዚ ነን። መሽታ እናግረን እሷ በጣም ቢዚ ነን። እግዚአብሔር ደስ ብሎት ይቀበለናል። ግን ባካናዎች ነን። ስንመጣ እንሮጣለን፣ እንሯሯጣለን፣ አንሰማም። እንዴት ያናግረን እግዚአብሔር? ለእግዚአብሔር እንኳን ቢዚ ነን። ደግሞ ስንረጋጋ ነው ማናገር የሚችለው እግዚአብሔር። መረጋጋት አለብን። ብዙ ሰው ወተጥዶ ነው ቤተክርስቲያን የሚመጣው። ይጨንቀዋል፣ አይቀመጥም፣ አይሰማም። እግዚአብሔር የተረጋጋ ልቦና ይስጠን በእውነት።